አሁን የሙስሊሙ ምንድነው ጥያቄ የሚሆንባቸው አላህን አምናለሁ ብዬ ስለናገር አንዳንዶቹ ሌላ ትርጉም ነው የሚሰጡት። በተለይ ክርስቲያኖቹ ሊዋጥላቸው አልቻለም። ለምን አላህ ሲባል የእስላም አምላክ አድርጎ ስለሚያስቡ ነው። አንተ ምን አዲስ ነገር አገኘ ብትይ አንድ ግብጽ ሀገር ሄጄ ነበር። እዛ ክርስቲያኖች ሊጎበኙ ይመጡና ሆቴል ሲያወሩኝ አላህ ይሉኛልና are you guys Muslim? They said no. ኦርቶዶክሶች ናቸው። አሌክዛንድሪያ ኦርቶዶክሶች እና so how do you say Allah when you're Christian? They said what was I supposed to say አለኝ አንዱ I don't know, you tell me. Okay, በእንግሊሽ ቢሆን God ባንተ ቋንቋ ምን እንደምትሉ አናውቅም አለኝ። እግዚአብሔር ነው የምንለው አልኩት። እኛ እኮ አረቦች አረብኛ ቋንቋ ነው የምናወራ፣ መጽሐፋችንም በአረብኛ ነው፣ አላህ እኮ ነው የሚለው አለኝ። ባይብል አላህ ይላል? yes። ከዛ አረብኛ መጽሐፍ ቅዱስ ኦንላይን እየገባው አንድ ነገር አየው ማለት ነው። in the very beginning God created the heavens and earth ነው አለ የሚለው። አላህ ሰማይና ምድርን ፈጠረ ነው የሚለው በአረብኛ ማለት ነው። yes አረብኛ መጽሐፍ ቅዱስን አስቀምጪና አረብ ክርስቲያን ጌታን ሲቀበል ወይም የግብጽ ኦርቶዶክሶች ማን ብሎ የሚጠሩት እግዚአብሔር ነው? በእንግሊሽ God no ማን ብሎ የሚጠሩት? በቋንቋቸው ምን ይባላል? እግዚአብሔር በቋንቋቸው ነው የሚጠሩት። አላህ ብሎ የሚጠራው። ኦኬ ክርስቲያኖቹ አላህ ብሎ ነው የሚጠሩት። አረብ ክርስቲያን በሆነ እኔም አረብ በሆነ ቋንቋዬ አላህ ብዬ ነው የምጠራው አይደል? ኦልራይት ክርስቲያኖች ስለጠሩትም አይደለም ሪሰርች ማድረግ ጀመርኩ። ሄጄ ሰርች አደረኩ። ዲቴል ገብቼ ብዙ ሰርች ማድረጊያ ቱሎች አሉ ባይዘው። አላህ የሚለው ቋንቋ ፕሪ ኢስላሚክ ጥንታዊ አረቦች በመካና መዲና አካባቢ ኖሩ የነበሩ አይሁዳውያንና ክርስቲያኖች አምልኮተ እግዚአብሔር የነበራቸው እግዚአብሔርን አላህ ብሎ ነበር የሚጠሩት። ከእስልምና ከነብዩ መሐመድ በፊት በመካ ይኖሩ የነበሩት አላህ ብሎ ነው የሚጠሩት። ነብዩ መሐመድ ሲመጡ ያንኑ ስም ነው አዳፕት አድርገው የያዙት። አላህ የሚለው ሴማዊ ቋንቋ ከአራማይክ ባክግራውንድ የመጣ ነው። ኢላህ ከሚለው ኤሎሂ ኤል ከሚለው ጋር ተመሳሳይ ነው። የአክሰንት ልዩነት ነው። አላህና ኤሎሂ ኢላህ ከሚል ነው የመጣው ሩቱ። ኤል ኢላ ኤሎሂ አላህ ትንሽ የአክሰንት ሁለቱም ሴማዊ ቋንቋ ነው። ልክ አሁን ለምሳሌ በትግርኛ የሚባል ለምሳሌ አባት ቢሉ አቦ አባት፣ ግን ሁለቱም ሩቱ አንድ ነው። ትንሽ ለየት ይላል አይደል? ልክ በዛ መልኩ በዛ መጠን የሂብሩ ቋንቋ ተናጋሪ ሴማውያን እስራኤላውያን እና ሴማውያን አረቦች ሩቱ አንድ ነው። ትንሽ እየጠመም ይላል ሲጠራ። ስለዚህ አላህ የሚለው ጥንታዊ ክርስቲያኖችና ጥንታዊ አይሁዳውያን በአረብ ሀገር ይኖሩ የነበሩት አረብኛ ቋንቋ የሚያወሩት ጥንታዊ አራማይክ ባይዘው አረብኛ ጽሁፍ የመጣው ከአራማይክ ነው የመጣው። አረብኛ ጽሁፍ ኦሪጂኑ አረብኛ አይደለም፣ ከአራማይክ የመጣ ነው። ያ የአረብ ስልጣኔ የአራማይክ ስልጣኔ ነው። ሰው ልልሽ የፈለኩት አላህ ለኔ ያንን አንተ የነሱ ቋንቋ ስለሆነ መጽሐፍ ቅዱሳዊ እንኳን አይደለም። ኤሎሂ ነው ባይዘው አላህ ማለት ኤሎሂ ማለት ነው። ክርስቲያኖች እና ሌላው እምነት አጥር አለ አይደለ? ገደብ አለ። እሺ አንቺ አረብ አንተ ያንን አጥር አፈራርሰህ በምትናገር ሰዓት ላይ አንተ የክርስቲያን ሰባኪ ነህ። አላማዬም ማፍረስ ነው። የክርስቲያን ለምን ነው የምታፈርሰው? የማፈርሰው ሮንግ የሆነ ነገር ነው። የክርስቲያን ማለት የክርስቲያን ሰባኪ ነህ አይደለ? እንደውም ማዕረግ ሁሉ እየሰጡ የነሱን ማዕረግ ሁሉ እየሰጡ እንደዛ እስከ ማለት ድረስ ደርሰዋል። እና ኮንፊውዝድ ማድረግ አይሆንም ማለት መሰረት አንተ የክርስቲያኖች አስተማሪ እስከሆንክ ድረስ ለክርስቲያኖች እስከሆነ ድረስ የምትሰብከው how do you say Allah when you're Christian? They said what was I supposed to say አለኝ አንዱ I don't know, you tell me. Okay, በእንግሊሽ ቢሆን God ባንተ ቋንቋ ምን እንደምትሉ አናውቅም አለኝ። እግዚአብሔር ነው የምንለው አልኩት። እኛ እኮ አረቦች አረብኛ ቋንቋ ነው የምናወራ፣ መጽሐፋችንም በአረብኛ ነው፣ አላህ እኮ ነው የሚለው አለኝ። ባይብል አላህ ይላል? yes። ከዛ አረብኛ መጽሐፍ ቅዱስ ኦንላይን እየገባው አንድ ነገር አየው ማለት ነው። in the very beginning God created the heavens and earth ነው አለ የሚለው። አላህ ሰማይና ምድርን ፈጠረ ነው የሚለው በአረብኛ ማለት ነው። yes አረብኛ መጽሐፍ ቅዱስን አስቀምጪና አረብ ክርስቲያን ጌታን ሲቀበል ወይም የግብጽ ኦርቶዶክሶች ማን ብሎ የሚጠሩት እግዚአብሔር ነው? በእንግሊሽ God no ማን ብሎ የሚጠሩት?
በቋንቋቸው ምን ይባላል? እግዚአብሔር በቋንቋቸው ነው የሚጠሩት። አላህ ብሎ የሚጠራው። ኦኬ ክርስቲያኖቹ አላህ ብሎ ነው የሚጠሩት። አረብ ክርስቲያን በሆነ እኔም አረብ በሆነ ቋንቋዬ አላህ ብዬ ነው የምጠራው አይደል? ኦራይት ክርስቲያኖች ስለጠሩትም አይደለም ሪሰርች ማድረግ ጀመርኩ። ሄጄ ሰርች አደረኩ፣ ዲቴል ገብቼ ብዙ ሰርች ማድረጊያ ቱሎች አሉ። ባይዘው አላህ የሚለው ቋንቋ ፕሪ ኢስላሚክ ጥንታዊ አረቦች በመካና መዲና አካባቢ ኖሩ የነበሩ አይሁዳውያንና ክርስቲያኖች አምልኮተ እግዚአብሔር የነበራቸው እግዚአብሔርን አላህ ብሎ ነበር የሚጠሩት። ከእስልምና ከነቢዩ መሐመድ በፊት በመካ ይኖሩ የነበሩት አላህ ብሎ ነው የሚጠሩት። ነቢዩ መሐመድ ሲመጡ ያንኑ ስም ነው አዳፕት አድርገው የያዙት። አላህ የሚለው ሴማዊ ቋንቋ ከአራማይክ ባክግራውንድ የመጣ ነው። ኢላህ ከሚለው ኤሎሂ ኤል ከሚለው ጋር ተመሳሳይ ነው። የአክሰንት ልዩነት ነው። አላህና ኤሎሂ ኢላህ ከሚል ነው የመጣው ሩቱ። ኤል ኢላ ኤሎሂ አላህ ትንሽ የአክሰንት ሁለቱም ሴማዊ ቋንቋ ነው።